ሰላም ጋይስ ዌልካም ባክ ቱ ማይ ቻናል። አዲስ ከሆናችሁ ማይ ኔም ኢዝ ሜሮን። ዛሬ በጣም ቢዚ እና ስፔሻል ዴይ ነው። ሶ ካም ዊዝ ሚ። ፈርስት ሳሎን መሄድ ነበረብኝ ቢካዝ ትንሽ ግሎ አፕ ማድረግ ፈልጋለሁ። ሌትስ ሲ ቢፎር ኤንድ አፍተር። የምሰራኝ ልጅ ጭቅጭቅ እያደረኳት ነበር ቢካዝ በቃ በጣም አሚን ራሽ አይ ሃቭ ቱ ጎ ሆም ኤንድ ዴን ፓክ። ሶ እንዴት አያችሁት? ያምራል። So now I'm back home and packing. I always forget something. እናንተ ስትጓዙ ምን ትረሳላችሁ? Comment down below. በመሀል ስለራበኝ እየበላው ነበረ። በመሀል እየጠጣው እየበላው ምክንያቱም አቅም አልነሰኝ። So before I leave I have to clean the house. ስመለስ ቤቱ ቆሽሾ እንዳገኘው አልፈልግም። Clean with me guys. ባይ ዘ ዌይ ቲክቶክ ላይቭ ላይ ነበርኩኝ። ቤቱን አጽድቼ ከጨረስኩ በኋላ ቶሎ ለብሼ ወጣሁ። አይ ዋዝ ሌት። አም ሶ ኤክሳይትድ በት አም ኦልሶ ታየርድ ሊትል ቢት። ሶ ሌትስ ጎ ጋይስ፣ አብራችሁን ቆዩ። ሶ ፕሌን ውስጥ በጣም ሪላክስ አድርጌ መቀመጥ ስለምወድ ፀጉሬን ሰራራሁት። ምግብ መጣ፣ ምግባችንን በላን፣ ኢንጆይ ያደረግኩ። ይኸው ማማ ኢትዮጵያ ደርሻለሁ። ሻንጣዬን ጠብቄ ሻንጣዬን ይዤ ወጣሁ። I was so happy. እህቴ መጣች to pick me. I miss her so much. So we hugged each other. We kissed. So ታክሲ ይዘን ወደ ቤታችን መንገዳችንን ቀጠልን። አዲስ አበባ አሁንም አስደምማኛለች። በጣም ክሊን ነው። It's so beautiful. እና በጣም ነው ደስ ያለኝ። ፋይናሊ ሆም ስዊት ሆም እናቴ ተቀበለችኝ፣ ሀግ አደረገችኝ። This is the best feeling ever. አሁን የቡና ሰዓት ነው እና ሊትል ላንች I will have የቤት ምግብ እንዴት አሪፍ እንደሆነ you know guys right? ኢቪኒንግ ሰዓት ላይ ወደ ቸርች ሄድኩኝ because I have to say thank you guys for watching. like, comment and subscribe, don't forget it. በሚቀጥለው ቪዲዮ እንገናኛለን። bye, love you guys.